ሰምታችሁ ታውቁ ይሆናል ኮንቴንት ኢዝ ኪንግ ይባላል። ነገር ግን ዙፋኑ የሚገባው ለስትራቴጂ ነው የሚል ፖስት ከወራት በፊት ሊንክድኢን ላይ አጋርቼ ነበር። ይህን ያልኩበትም የራሴ ትልቅ ምክንያት አለኝ። ለምን መሰላችሁ እንደዛ ያልኳችሁ? በየቀኑ ፖስት ልታደርጉ ትችላላችሁ፣ ቆንጆ ግራፊክ ዲዛይን ልታደርጉ ትችላላችሁ፣ ቆንጆ ቪዲዮ ልታዘጋጁ ትችላላችሁ፣ ወይም ኢቭን ፔድ አድቨርታይዝመንት ቡስት ልታደርጉ ትችላላችሁ፣ ካምፔኖች ልታዘጋጁ ትችላላችሁ። ነገር ግን ስካተርድ በሆነና ባልተደራጀ መልኩ የምትጓዙ ከሆነ አንደኛ አብራችሁ ከምትሰሯቸው ሰዎችና ከክላይንት ጋር መናበብ አትችሉም። እናንተም እንዴት እየሄዳችሁ እንዳላችሁ ውጤቱን መለካት አትችሉም። ብዙ ችግሮች ያጋጥሟችሁ ይችላል። እንደዚህ አይነት ችግሮች ፌስ የምታደርጉ ከሆነ ያ የስትራቴጂ ፕሮብለም ነው። ከዛም በተጨማሪ የምትሰሩለት ድርጅት ወይም የራሳችሁ ሊሆን ይችላል፣ የዛ ድርጅት ብራንድ አይደንቲቲ በየሳምንቱ የሚቀየር ነው የሚሆነው። ጀስት የሆነ ትሬንድ ሲመጣ ትከተላላችሁ፣ ከዛ ደግሞ ዘላችሁ ወደ ሌላው ውጤቱን መመልከት አትችሉም። እናንተም ወዴት እየሄዳችሁ እንደሆነ ስለማታውቁት የክሬቲቪቲ ችግርም ሊያጋጥማችሁ ይችላል። ይህ ሁሉ ችግር እያጋጠማችሁ ከሆነ ትረስት ሚ ቆንጆ የሚባል ኮንቴንት ቢኖራችሁም በስትራቴጂ ምክንያት ብዙ ነገር ታጣላችሁ። እኔም ሶሻል ሚዲያ ማርኬቲንግ ስጀምር እነዚህ ችግሮች በጣም ያስቸግሩኝ ነበር። ምክንያቱም ደግሞ ልክ እንደ አብዛኛው ክሬተር እና ቢዝነስ ኦነር ስትራቴጂ ከማዘጋጀቴ ወይም የሆነ ፕላን ከማዘጋጀቴ በፊት ቀጥታ ወደ ኮንቴንት ክሬሽን ወይ ፔድ አድቨርታይዝመንት ራን ወደ ማድረጉ ነበር የሚገባው። እናንተም ይህ ችግር እያጋጠማችሁ ከሆነ ይህ ቪዲዮ ለእናንተ ነው። እስከ መጨረሻ አብራችሁ ይቆዩ። ሰላም እንዴት አላችሁ? ለማታውቁኝ ለአምላክ እባላለሁ። በዚህ ቻናል ከተለያዩ ቦታ ተምሬያቸውና ጀኒንሊ እናንተን ይጠቅሟቸዋል ብዬ የማስባቸውን ነገሮች ስለማካፍላችሁ ሰብስክራይብ በማድረግ ቤተሰብ ነው። ላለፉት 2 ዓመታት በዲጂታል ማርኬቲንግ ውስጥ የተለያዩ ቦታዎች ላይ መስራት እድሉ ነበረኝ። ከዛም ውስጥ ጥቂት ከሚባሉ የኮንቴንት ስትራቴጂና ፕላኖች ጀምሮ እስከ ትልልቅ ቢዝነሶችና ኤጀንሲዎች ትልልቅ ካምፔኖች ላይ መሳተፍ እድሉ ነበረኝ። ከዛ በተጨማሪም ፍሪላንስ ማርኬቲንግ ስትራቴጂስት በመሆን ጀስት ስትራቴጂ ብቻ በማዘጋጀት ከጥቂት ድርጅቶች ጋር የመስራት እድሉም ነበረኝ። በዛሬ ቪዲዮ ጀማሪም ብትሆኑ ፍሪላንሰር ወይም ደግሞ ቢዝነስ ኦነር እንዴት አድርጋችሁ የራሳችሁን የሶሻል ሚዲያ ማርኬቲንግ ስትራቴጂና ሩቲን በማዘጋጀት እንዴት መጠቀም እንደምትችሉና ቅድም ያነሳናቸውን ችግሮች ማቃለል እንደምትችሉ እንመለከታለን። ከዚያም በተጨማሪ ቀላል የሚባለው የኮንቴንት ስትራቴጂ እስከ ትልልቅ ከብዙ ክላይንቶች ጋር መስራት የምትችሉበትን የማርኬቲንግ ስትራቴጂ እንዴት ማዘጋጀት እንደምትችሉ እንመለከታለን። በዚህ ቪዲዮ መጨረሻም ለራሳችሁ ወይም ደግሞ ለክላይንት መጠቀም የምትችሉትን የሶሻል ሚዲያ ማርኬቲንግ ስትራቴጂ የሚያሳይ ጋይድ ቡክ ስለምሰጣችሁ እስከ መጨረሻ አብራችሁን ቆዩ። ስለዚህ ሁሉንም ከመጀመራችን በፊት የማርኬቲንግ ስትራቴጂ ወይም ጀስት ስትራቴጂ ብቻውን ምን ማለት እንደሆነ እንነጋገር። ስትራቴጂ ማለት ካለን ኮንቴንቶች ሊሆን ይችላል፣ ኦዲየንሶች፣ ከምናስቀምጠው ጎል፣ ኢቭን ከምንጠቀማቸው ፕላትፎርሞች ጋር አላይን ሊያደርግልን የሚችል ስትራክቸርድ የሆነ ፕላን የምናዘጋጅ ከሆነ ስትራቴጂ ወይም ደግሞ የማርኬቲንግ ኦር የሶሻል ሚዲያ ማርኬቲንግ ስትራቴጂ ተብሎ ይጠራል። ስለዚህ የሶሻል ሚዲያ ማርኬቲንግ ስትራቴጂ በየቀኑ ፖስት ከማድረግ የዘለለ በጣም ጠቃሚ ፕላን እንደሆነ ተነጋግረናል። ነገር ግን ለራሳችሁም ሊሆን ይችላል፣ ለክላይንት ከማዘጋጀታችሁ በፊት ራሳችሁን መጠየቅ ያለባችሁን 3 ዋና ዋና ነገሮች ቀጥዬ እነግራችኋለሁ። የመጀመሪያው ራሳችንን ልንጠይቀው የሚገባው ጥያቄ ይህን የማርኬቲንግ ስትራቴጂ ተጠቅመን የምር አቺቭ ማድረግ የምንፈልገው ነገር ምንድን ነው? ያንን ስንጠይቅ ምን እናገኛለን? ኦብጀክቲቭ ወይም ደግሞ አቺቭ ማድረግ የምንፈልገውን ጎል እናገኛለን። አስተውላችሁ የምታውቁ ከሆነ ብዙ ሰዎች ይህን ጥያቄ ሲጠየቁ የሚመልሱት ሞር ፎሎወር ፈልጋለሁ ነው ወይም አካውንቱን እንዲያድግ ፈልጋለሁ ነው። ነገር ግን ጉዳዩ አንዳንድ ጊዜ ከአካውንቱ ማደግ ወይም ሞር ፎሎወር ከማግኘት ሊያልፍ ይችላል። ለምሳሌ ለቢዝነሳችን አዳዲስ ከስተመሮችን የምንፈልግ ከሆነ ጉዳዩ የሊድ ጀነሬሽን ነው። ከዛም በተጨማሪ አዲስ ብራንድ ክሬት አድርገን ብዙ ሰዎች እንዲያውቁት የምንፈልግ ከሆነ መስራት ያለብን አዌርነስ ላይ ነው። ከዛም በተጨማሪ ዌብሳይት ካለን ለዌብሳይት ትራፊክ ልንሰራ እንችላለን። ከዛም በተጨማሪ ሰዎች ላይክ፣ ኮሜንት ወይም ደግሞ ጥያቄዎች እንዲጠይቁ የምንፈልግ ከሆነ ደግሞ ኢንጌጅመንት ላይ መስራት ይኖርብናል። ከዛም አለፍ ሲል ደግሞ ፐርሰናል ብራንድ ላይ ልንሰራ እንችላለን። ለምሳሌ ያላችሁ ቢዝነስ ሬስቶራንት ከሆነ ጎላችሁ ሊሆን የሚችለው አዳዲስ ከስተመሮችን ወደ ሬስቶራንታችሁ ማምጣት ነው። ለዛ ደግሞ የተለያዩ ሪቪዎችን ልትሰሩ ትችላላችሁ በኮንቴንት መልኩ። ከዛም በተጨማሪ ሲዝናል የሆኑ ዲስካውንቶችን ልታደርጉ ትችላላችሁ። 4 ኪሎ ላይ የሆነ በርገር ቤት አስታውሳለሁ ለተማሪዎች 200 ብር ብቻ ነው የሚል የዲስካውንት ካምፔን ጀምሮ ነበር እና በዛ ምክንያት ብዙ ከስተመሮች እንደመጡለት ተመልክቻለሁ። ብዙ ተማሪዎች ያን ዲስካውንት በመመልከት ወደዛ ቤት መሄድ ጀምረው ነበር። ይሄውን የሚያሳየው የሚፈልጉት ሞር ፎሎወር ማግኘት አይደለም፣ ጀስት ያውቁታል። በቃ ማግኘት የፈለጉት አዳዲስ ከስተመሮችን ነው፣ አዳዲስ ተማሪዎች ወደ ቤታቸው እንዲመጡ ማድረግ ነው። ስለዚህ ጎላችሁን ወይም ኦብጀክቲቫችሁን ስትራቴጂ ውስጥ በማካተት ምን ማድረግ እንደምትፈልጉ ክሊርሊ ማስቀመጥ ይኖርባቸዋል። ኦኬ። ስለዚህ ሁለተኛው ጥያቄ ደግሞ የምናስተላልፈው መልእክት ለማን ነው? ወይም ደግሞ ትክክለኛ ታርጌት ኦዲየንሶቻችንን በደንብ ለይተን ማወቅ ይኖርብናል። ለምን መሰላችሁ? መልእክታችሁን ለሁሉም ለማድረስ የምትሞክሩ ከሆነ ለምትፈልጉ ሰው ሊደርስላችሁ አይችልም። ስፔሲፊክ መሆን አለባችሁ። ታርጌት ኦዲየንሳችሁ እነማን እንደሆኑ በትክክል ማወቅ አለባችሁ። ጀስት ምን እንደሚያስደስታቸው፣ የት ጊዜ እንደሚያጠፉ፣ እነማን እንደሆኑ በትክክል
ኦዲየንስ ሴግሜንታችሁን ለይታችሁ ማወቅ ይኖርባችኋል። ለምሳሌ እናንተ ግራፊክ ዲዛይነር ናችሁ እንበል። ታርጌት ኦዲየንሶቻችሁ ደግሞ ስሞል ቢዝነስ ኦነሮች ናቸው ብለን እናስብ። ስለዚህ ለነሱ በኮንቴንት መልኩ ልታሳያቸው የሚገባው ስለ ሎጎ፣ ስለ ብራንዲንግ፣ እንዴት ብራንዲንግ እና ቪዥዋል ሎጎዎቻቸውን ተጠቅሞ ሴልሳቸውን ማሳደግ እንደሚችሉ ነው ልታሳያቸው የሚገባው። በተመሳሳይ ግራፊክ ዲዛይነር ሆናችሁ ነገር ግን ታርጌት ኦዲየንሶቻችሁ ደግሞ ግራፊክስ ዲዛይነሮች ወይም ደግሞ ጀማሪ ግራፊክ ዲዛይነሮች ከሆኑ ማድረግ የምትችሉት ደግሞ ቱቶሪያሎችን መስጠት ሊሆን ይችላል። ፖርትፎሊዮ እንዴት ማዘጋጀት እንደምትችሉ ከዛም በተጨማሪ እንዴት አድርጋችሁ ክላይንት ማግኘት ትችላላችሁ እያላችሁ ነው ኮንቴንቶቻችሁ የምታዘጋጁት። ይህ የሚያሳየው ምንድን ነው? ተመሳሳይ ግራፊክ ዲዛይነር ሆናችሁ ነገር ግን የተለያየ ታርጌት ኦዲየንስ። ስለዚህ ታርጌት ኦዲየንሶቻችሁን በትክክል ለይታችሁ ሳታውቁ የምታዘጋጇቸው ማንኛውም አይነት ኮንቴንቶች መልእክታችሁን በትክክል ሊያስተላልፉላችሁ አይችሉም። በሶስተኛነት ማንሳት ያለባችሁ ጥያቄ ደግሞ እንዴት አድርጋችሁ ኮሚኒኬት እንደምታደርጉና የመጣውን ውጤት ደግሞ እንዴት በትክክል ሜጀር እንደምታደርጉ ነው። ይህ የሚመልስልን ጥያቄ ደግሞ ምንድነው? የኮንቴንት ስትራቴጂውንና KPI ወይም ደግሞ ሜጀር የምናደርግባቸውን ኪ ፐርፎርማንስ ኢንዲኬተሮች ነው። በመጀመሪያውና በሁለተኛ የመለስናቸው ጥያቄዎች ለስትራቴጂያችን ልክ እንደ ግብዓት ነው የሚያገለግሉት። በሶስተኛነት የምንመልሰው ጥያቄ ግን አክቹዋል ትክክለኛ ስትራቴጂውን የምናዘጋጀው እዚህ ጋር ነው። ኮንቴንት ፎርማቶቻችን ምን መምሰል እንዳለባቸው የምንመልሰው እዚህ ጋር ነው። ለምሳሌ ቪዲዮ ሊሆን ይችላል፣ ግራፊክስ የፈለጋችሁትን ሊሆን ይችላል። ምን መምሰል እንዳለበት የምታስቀምጡት እዚህ ነው። ከዛም በተጨማሪ ሜሴጃችንን የምናስተላልፍባቸውን ቶኖች የምንመርጠው እዚህ ጋር ነው። ጀስት ፎርማል ነው፣ ካዥዋል፣ ፈኒ እንደምንሰራለን ድርጅት ወይም ደግሞ የራሳችንን ከሆነ በዛ መሰረት ምን አይነት ቶን መጠቀም እንዳለብንም መምረጥ አለብን። ጀስት ያለንን ሜሴጅ ማስተላለፍ ያለብን እንደ ትሬንዱ መሆን የለበትም። የሆነ አይነት ፎርማል ቶን ሊኖረን ይገባል። በመቀጠልም በምን ያክል ጊዜ ፖስት እንደምታደርጉ ማወቅ አለባችሁ። በወር ሊሆን ይችላል፣ በሳምንት፣ በቀን 2-3 ጊዜም ፖስት ልታደርጉ ትችላላችሁ። እስከሰራላችሁ ድረስና ከእናንተ ጋር የሚሄድ ከሆነ ማንኛውንም መወሰን ትችላላችሁ። በመጨረሻም እናንተ ያስቀመጣችሁት ጎል ወይም ኦብጀክቲቭ መሳካቱን እርግጠኛ መሆን አለባችሁ። ለምሳሌ እናንተ ያስቀመጣችሁት ጎል ብራንድ አዌርነስ ከሆነና ብዙ ሰዎች ጋር ሪች ካደረገላችሁ ብዙ ፎሎወሮችን ካገኛችሁ ተሳክቶላችኋል ማለት ነው። ነገር ግን እናንተ አዳዲስ ከስተመሮችን ማምጣት እያፈለጋችሁ ሰዎች ጀስት ኢንጌጅ እያደረጉ ፎሎወር እያገኛችሁ ምንም አይነት ኮንቨርዥን ከሌለ ጎላቸውን አላሳካቸውም። ተመልሳችሁ ልታዩት ይገባል። ስለዚህ አንድ የማርኬቲንግ ስትራቴጂ ለማዘጋጀት መመለስ ያለባችሁ 3 ዋና ዋና ጥያቄዎች እነዚህ ናቸው። ነገር ግን ለራሳችሁም ወይም ለክላይንት ዲቴል የሆነ ስትራክቸርድ የሆነ የማርኬቲንግ ስትራቴጂ ማዘጋጀት የምትፈልጉ ከሆነ ከዛም በተጨማሪ በዶክሜንት ውስጥ ልታካቷቸው የሚገቡ ነገሮች አሉ። ከነዛም ውስጥ የመጀመሪያው ኢንትሮዳክሽን ሊኖረው ይገባል። ኤክስኪዩቲቭ ሳማሪ ያስፈልገዋል። ፕሮብሌም አናላይሲስ ምንድን ነው እያስቸገራቸው ያለው ወይም ደግሞ መቅረፍ የሚፈልጉት ትልቁ ችግራቸው ምን እንደሆነ ልታካትቱ ይገባዋል። በተጨማሪም የካምፓኒዎቹ ዩኒክ ሴሊንግ ፖይንት ካለ፣ ብራንድ ሜሴጅ ካለ እሱንም ልታካትቱ ይገባል። ኦብጀክቲቫችሁ ምንድን ነው አቺቭ ማድረግ የምትፈልጉት። ከዛም በተጨማሪ ዲቴይል የሆነ ታርጌት ኦዲየንስ ሴግመንት ሊኖረው ይገባል ዶክሜንቱ። ሌላኛው ዲቴይል የሆነ ታርጌት ኦዲየንስ ሴግመንት ልታካትቱ ይገባል። ኮንቴንት ስትራቴጂ እና ፕላትፎርም። ከዛም በተጨማሪ ደግሞ እንደ ኦፕሽናል ናቸው እነዚህ የአድ ስትራቴጂ፣ ኢንፍሉዌንሰር፣ ኮላቦሬሽን፣ ኤክስኪዩሽን ፕላን። ኤክስኪዩሽን ፕላን ግን ኦፕሽናል አይደለም። ጀስት የምትሰሩትን ፕሮጀክት ታይም ላይን እና የሚያስፈልጓቸውን ነገሮች በኮንቴንት ካላንደር መልኩ የሚጨርሱት እዚህ ላይ ስለሆነ የኛውን ማካተታችሁ እንዳትረሱ። ከዛም በተጨማሪ KPI ዋና ዋና መለኪያ የሚባሉት ወይም ኪ ፐርፎርማንስ ኢንዲኬተር ተብሎ የሚታወቁትንና ሪፖርቲንግ ማካተት ይኖርባቸዋል። ከዛም በተጨማሪ በመጨረሻ ደግሞ ኮንክሉዥን ቢኖረው በጣም አሪፍ ነው። ነገር ግን የሁሉ ኮምፕሊኬትድ ሆኖ የሚሰማችሁ ከሆነ ጀስት ቅድም ያወራናቸውን 3ቱን ዋና ዋና ጥያቄዎችን የሚመልስና ከዛም በተጨማሪ ደግሞ ዊክሊ ሩቲን ኮንቴንት ካላንደር ያለው ዶክሜንት ብታዘጋጁ ጀስት ሲምፕሊ አንድ ስትራቴጂ አዘጋጃችሁ ማለት ነው። ነገ ተነስታችሁ ምን አይነት ኮንቴንት ማዘጋጀት እንዳለባችሁ መጨነቅ አይገባችሁም። ስለዚህ እስካሁን ያወራናቸውን በሙሉ በአንድ የስትራቴጂ ጋይድ ቡክ ስላዘጋጀውላችሁ የቴሌግራም ቻናል ላይ ፖስት አደርግላችኋለሁ። ሊንኩን ዲስክሪፕሽን ላይ ወይም ኮሜንት ሴክሽን ላይ አስቀምጥላችኋለሁ። ገብታችሁ ማግኘት ትችላላችሁ። እስካሁን ያወራናቸውን ነገሮች ተግብራችሁ ስትራቴጂ የምታዘጋጁ ከሆነ ከአብዛኛው ኮንቴንት ክሬተር እና ሶሻል ሚዲያ ላይ ከሚሰሩ ሰዎች በተሻለ መልኩ ጥሩ ፐርፎርማንሶችን መመልከት ትችላላችሁ። የዛሬ ቪዲዮም ጠቃሚ እንደነበር አልጠራጠርም። ጠቃሚ ሆኖ ካገኛችሁት ላይክና ሰብስክራይብ ማድረግ እንዳይረሳ። ይጠቅማችኋል ብላችሁ ለምታስቡት ጓደኞቻችሁም ላኩላቸው። ሶሻል ሚዲያ ማርኬቲንግ የተመለከቱ ቪዲዮዎችን በአንድ ፕሌሊስት ውስጥ ስለሰራውላችሁ ቼክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።